ዛሬ የወተት ገንፎ አዘገጃጀት ይዤላችሁ መጥቻለሁ። በጣም ተወዱታላችሁ። አብራችሁን ቆዩ። ገንፎን ለማዘጋጀት እኔ እዚህ ጋር 1 ኩባያ ውሃ፣ ግማሽ ኩባያ ወተት በማድረግ ብረት ድስት ላይ አድርጌ ያውጥቼዋለሁ። ከዛ ሲፈላ ትንሽዬ ጨው እጨምራለሁ። እናንተ ያው መጠኑን እንደየብዛቱ እንደምታዘጋጁት ይለያያል። ከዛ ምንድነው ማድረገው እኔ 1 ኩባያ የሆነ የገንፎ ዱቄት እጨምራለሁ። አገር ቤት የተዘጋጀ የገንፎ ዱቄት ነው። ከዛ በደንብ አድርገን እዚህ ጋር ማሸት አለብን፣ ወይም አለበለዛ ደግሞ ይጓጉላል ማለት ነው። እዚህ ጋር በጣም ጥንቃቄ ማድረግ አለባችሁ። የመጀመሪያው ደረጃ ላይ ጓጓላውን ካላጠፋችሁት በኋላ ሊጠፋ አይችልም። ከዛ የፈላ ውሃ አድርጌ ከደና አድርጌ እንዲበስል አደረኩት። ከዛ መልሰን እንደገና እናሸዋለን ማለት ነው። ከዛ በኋላ እንደገና ውሃ እናደርግና እንደዚህ እያደረግን ገንፎን እናበስለዋለን። ከደን እያደረግን እሳቱን ቀነስ አድርገን ነው የምናበስለው። ስናበስል እኔ ለሶስቴ ለሚሆን ጊዜ ውሃ የፈላ ውሃ እያደረግኩ አብስየዋለሁ። እንደምታዩት ልስልስ ያለ ቆንጆ ገንፎ ነው። አሁን እዚህ ላይ ሳህኑ ላይ ቅቤ አድርጌ ያው እቀባዋለሁ ማለት ነው፣ እንዳይጣበቅብን ገንፎ። ሳህኑን ቅቤ ቀብተን ወይም ዘይት ከሆነ የምንጠቀመው ዘይት እንቀባና በእንደዚህ አይነት መልኩ እናስተካክለዋለን። እኔ የተጠቀምኩት ቅቤ ነው። እናንተ ዘይት ያላችሁ ነገር መጠቀም ትችላላችሁ። ከዛ በርበሬ አደርግበታለሁ እና እዚህ ጋር እንደፈለጋችሁ የፈለጋችሁትን አይነት ዲዛይን ማውጣት ትችላላችሁ። ያው ለአይን ደስ እንዲል እና በወተት ብቻ ማዘጋጀት ትችላላችሁ፣ ምንም ውሃ ሳታደርጉ። ይህን ገንፎ እንደየፍላጎታችሁ ማለት ነው። እንደምታዩት በጣም ልስልስ ያለ ቆንጆ ገንፎ ነው። እኔ ሻይ አዘጋጅቻለሁ። ገንፎ በሻይ ነው የምወደው። እናንተ እንደ ፍላጎታችሁ እናንተም ሰርታችሁ ሞክሩ ትላለው። በጣም ትወዱታላችሁ። መልካም ጊዜ። ሰው የለኝም በምድር ላይ አንቺ ነሽ ሕይወቴ። ምን ለወጥሽ ፍቅሬ ሆይ ንገሪኝ በሞቴ። ሰው የለኝም በምድር ላይ አንቺ ነሽ